ሌላኛው ጥያቄ አንዳንድ ሰዎች ሲያሰላምቱ በተስሊም መካከል አንገታቸውን ጎንበስ ያደርጋሉ። ይህ ይቻላል እንዴ? አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያደርጉ እንደነበር አልተነገርም። የሶላት አሰጋገዳቸው ሲነገር ሶላት ላይ አላህን መፍራት፣ ጠንቀቅ ማለት፣ እርጋታን መላበስ፣ እንቅስቃሴን መቀነስ ያስፈልጋል። አንገትን መነቅነቅ ደግሞ የዚህ ተቃራኒ ነው። ሶላት ተጠናቆ ከሶላት እስካልወጣን ድረስ ሶላት ውስጥ እንዳለን ነው የሚቆጠረው። ለማሰላመት ሲሉ አንገታቸውን ነቅነቅ አድርገው እጃቸውንም እንደማንሳት ብለው ወደ ቀኝ የሚዞሩ እንደገና መሀል ላይ ሆነው እጃቸውን እዛው ጉልበታቸው ጫፍ ላይ እንዳለ ግማሹን ወደ ላይ አንስተው አንገታቸውን ነቅንቀው ወደ ቀኝ የሚዞሩዋል። እጅ እንደማንሳት ማለቱን ነብይ ከልክለዋል። እንደበረገገ ጭራውን አንስቶ የሚጋልብ እንደበረገገ ፈረስ ለምን ታደርጋላችሁ አንዳችሁ ሶላት ላይ ስትሆኑ? ይሄን አታድርጉ ብለዋል። እጅን እንደማንሳት ብድግ ማለቱ ብድግ ማድረጉ እንደተከለከለ ሁሉ ጭንቅላትን መነቅነቅም የተከለከለ የሆነ መሰረት የሌለው ተግባር የሶላት አካል ነው ብሎ ማሰቡ ቢድዓ ያደርገዋል፣ ቢድዓ ያስብለዋል። የነብዩ አለይሂ ሰላቱ ወሰላም አሰጋገድ ከተሕሪም እስከ ተስሊም ተነግሯል። እጃቸውን የቱ ጋር ያነሱ እንደነበረ፣ ከሩኩዕ ስጁድ እንዴት ያደርጉ እንደነበረ፣ ሲያሰላምቱ ምን ይሉ እንደነበረ፣ ወዴት ይዞሩ እንደነበረ ይህ ሁሉ ሲነገር አንገታቸውን ነቅነቅ ያደርጉ ነበር፣ እጃቸውን እንደማንሳት ይሉ ነበር አልተባል። የእሳቸውን ሱና በመከተል ሶላታችንን የተስተካከለ የተሟላ ልናደርግ ቢድዓና አዳዲስ ነገሮችን ጃሂል አላዋቂ ሲያደርግ ያየነውን በመጨመር የሶላታችንን አጅር ከመቀነስ ምናልባትም ከማበላሸት ልንጠነቀቅ ይገባናል። ሌላኛው ጥያቄ እኛ ሰፈር መስጂድ ላይ ተብሊጎች አሉ